በህይወታችን በዙሪያችን ላለገኘናቸው ሰዎች ሁሉ ጌታ ኢየሱስ ያድናል፣ ከጨለማ ነፃ ያወጣል፣ ከሞት እስራት ነፃ ያወጣል፣ ያድናል፣ ይታደጋል፣ ህይወት ይሰጣል። ይህ ሁሉ በማድረጋችን ውስጥ ምን እናደርጋለን? እግዚአብሔርን እያመለክን ነው። በአቅራቢያችን ላሉ ሁሉ የእግዚአብሔርን በጎነት፣ እግዚአብሔርን ማዳን፣ እግዚአብሔርን መልካም ስራ የመመስከር ኃላፊነት አለበት። ይሄ አንዱ እግዚአብሔር ያዘዘን ነገር ነው። ያንን መታዘዝ ደግሞ አንዱ አምልኮ ስለሆነ በዚህ መልኩ እግዚአብሔርን እናመልካለን፣ እንገዛለን ማለት ነው። እስቲ እግዚአብሔርን እናምልክ ብለህ አሁን አንዱን ሰው ብትጠይቀው ምን መንገድ ላይ አይደል እንዳለው ቤተክርስቲያን አይደል ሊልይ ይችላል። አምልኮ ከቦታ ጋር ስለተሰፋ ማለት ነው። ግን አይደለም። ስንበላ ስንጠጣ እንኳን ለእግዚአብሔር ክብር ነው የምናደርገው። እያንዳንዱ ነገር በእግዚአብሔር ፊት የምናደርገው እንደ እግዚአብሔር ፍቃድና ሐሳብ የምናደርገው እስከሆነ ድረስ በእግዚአብሔር ፊት ፍቃዱና ሐሳቡን ከፈጸምን እግዚአብሔርን እያመለክን ነው ማለት ነው። ሰው ቁጭ ብሎ ቃሉን በሚሰማበት ሰዓት እኮ እግዚአብሔርን እያመለከ ነው። አዎ ቃሉን ሲሰማ የሚጠቀመው በርግጥ እሱ ነው። የሚታነጸው እሱ ነው። የሚገሰጸው እሱ ነው። የሚሰራው እሱ ነው። ጥቅሙ ለሱ ነው። ግን እግዚአብሔርን በዛው ወርሺፕ እያደረገ እያመለከ እግዚአብሔር የምናቀርበው ነገር በሙሉ እንደ እግዚአብሔር ቃል መሆን አለበት። ከእግዚአብሔር ማንነት አንጻር የምናቀርባቸው ነገሮች ስለሆኑ ዝማሬም በለው የትኛውም ነገር ወደ እግዚአብሔር የምናቀርበው ነገር በጣም ትክክል። ምክንያቱም መዝሙር ያሳኛው እኮ ዜማው እኮ አይደለም፣ ከበሮ አይደለም፣ ክራሩ ወይም ደግሞ የሙዚቃ መሳሪያ መጫወቻው እኮ አይደለም። መዝሙር የሚያደርገውና ወርሺፕ የሚያደርገው አምልኮ እኮ የሚያደርገው በመዝሙር ውስጥ ያለው የእግዚአብሔር ቃል ነው። የእግዚአብሔር ቃል ከሌለ ደግሞ መዝሙርን ምን መዝሙር ሊያስፈልግ ይችላል? ሰላም የጌታ ጸጋና ሰላም ይብዛላችሁ። እየተከታተላችሁ ያላችሁት የጌታ ቲዩብ ነው። ስለ ጌታ ስለ ኢየሱስ ስለማዳኑ የምናወራበት የጌታ ቲዩብ። ለዛሬ እንድንወያይበት የመረጥነው ርዕስ አምልኮ ምንድን ነው በሚል ነው። አምልኮ ምንድን ነው? በዚህ ጉዳይ ላይ ከወንድሜ ከጁ ጋር አብረን ሆነን የምንወያይበት ይሆናል። እናንተም ደግሞ አብራችሁን እንድትከታተሉ በጌታ ፍቅር እንጠይቃለን። ይሄ የጌታ ቲዩብ ነው። ተመልሰን ስንመጣ ውይይታችንን እንጀምራለን። አብራችሁን ቆዩ። ተመልሰን መተናል። ውድ ተመልካቾቻችን ለዛሬ እንድንወያይበት በመረጥነው ርዕስ አሁን መወያየት እንጀምራለን። አምልኮ ምንድን ነው? አምልኮ ለእናንተ ምንድን ነው? እስቲ ዛሬ በዚህ በደንብ አድርገን እንወያይበታለን። አምልኮ ማለት ለእግዚአብሔር ብቻ መገዛት ነው። በእርግጥም ልንገዛለት ይገባል። ለምንድን ነው ብለን ስንል እግዚአብሔር ፈጥሮናል። ምክንያቱም እኛ ዝም ብለን ከመሬት እንደ እንትን የበቀለን አይደለም። እግዚአብሔር ራሱ ከምድር አፈር አበጅቶ የሰራን ሰዎች ነን። እንደገና ደግሞ በአፍንጫችን እስትንፋስን እፍ ብሎ ህያዋን ያደረገን ነው። ስለዚህ ለሱ ልንገዛ፣ ለሱ ልንታዘዝ፣ የእርሱን ትእዛዝ ልንቀበል ግድ ነው። ግን እስቲ ጥያቄ እናድርገውና እንድንወያይበት አምልኮ ለማን ብለን ብንጠይቅ ምንድን ነው የምንለው? ዝርዝር አድርገን ስናነሳ ያው አምልኮ እግዚአብሔር አምላክ እንደመሆኑ መጠን እግዚአብሔር ገዢ፣ ፈጣሪ፣ ጌታ የሚለውን ትርጉም ከሰጠን የምንታዘዘው የምንገዛው ያው እነዚህ ቃላቶች ታያቸው የፈጠረን ጌታ ካለን እኛ ባሪያዎች ነን። ገዢ ከሆነ እግዚአብሔር እኛ ተገዢዎች ነን። ስለዚህ የምንገዛው ለሚገዛን ለጌታ ለሆነው ለአንዱ አምላክ ወይም ደግሞ ለስላሴ ለአብ ለወልድ ለመንፈስ ቅዱስ ነው ማለት ነው። ስለዚህ አምልኮን የምናቀርበው ለእግዚአብሔር ብቻ ነው ማለት ነው። አዎ በጣም ትክክል። ግን ብዙ ጊዜ ካየ ስለ አምልኮ ሲነሳ ብዙ ጊዜ ሰው ብንጠይቀውና አምልኮ ሲባል ምንድነው አይምሮ ላይ ይመጣል ብለን ብንጠይቀው ዝማሬ ነው የሚመጣው። ብዙ ጊዜ ለምሳሌ ዛሬ እጅግ በጣም እግዚአብሔርን ስናመልክ ነበር የሚለው በጣም በሚገርም በዝማሬ መንፈስ ውስጥ ሲቀጣጠል ከነበረ ወይም ደግሞ ሲዘምር ከነበረ ወይም ደግሞ የመዝሙር አገልግሎትን አይቶ ከነበረ ነው። ብዙ ጊዜ ሰው አቤት ዛሬ እግዚአብሔርን በጣም አመለኩ የሚለው። በእርግጥ ዝማሬ ብቻ ነው አምልኮ? በራሱ ችግር የለበትም። አምልኮ ለእግዚአብሔር ምስጋና ማቅረብ፣ ለእግዚአብሔር የሚሰጥ የምስጋና ፍሬ ዝማሬ ሊሆን ይችላል። በተገቢው መንገድ ለእግዚአብሔር ይህን ምስጋና እንቃረብ መጽሐፍ ቅዱስም ያዘናል። ስለዚህ አንዱ ለእግዚአብሔር የምናቀርበው የአምልኮ አይነት እንጂ ብቸኛ ግን አይደለም። ብዙ ጊዜ ምንድነው አሁን ላይ ነገሮችን ሁሉ ወስዶ አምልኮን ከዝማሬ ጋር ብቻ የመመልከት ችግር ስላለ እንጂ አምልኮ አንዱ ክፍል ነው እንጂ ብቸኛ ግን አይደለም። ስለዚህ አምልኮ ስንል በጣም ብዙ ነገሮችን ይዛል። መጽሐፍ ቅዱስ ውስጥ እውነተኛ አምልኮ ምንድነው ብለን ስናይ በኋላም በዝርዝር የምናመጣባቸው ናቸው። በጣም ብዙ ነገሮች ናቸው። በጣም ትክክል። ብዙ ጊዜ
ዝማሬን ከአምልኮ ጋር ማያያዛችን ስህተት ነገር አይደለም። እርግጥ ቅድም እንዳልከው ምክንያቱም በምድር የተለማመድነው ነገር በሰማይ ለዘላለም የሚቀጥለው ነገር ቢኖር ብቸኛና ብቸኛው ነገር ዝማሬ ነው። እግዚአብሔርን በዝማሬ ለዘላለም ነው የምናመሰግነው የምስጋና አንዱ መንገድ ስለሆነ። ግን አሁን ባለንበት በዚህ በጸጋው ዘመን ላይ አምልኮ መዝሙር መዘመር ብቻ አይደለም። ብዙ አይነት አምልኮ አለ ለእግዚአብሔር የምናቀርብለት አምልኮ። አሁን እያደረግን ያለው ነው እንኳን እኛ አምልኮ ነው። ስለ እግዚአብሔር ብቻ የምንጫወተው አንድ ባል በቤቱ ለሚስቱ በሚሰጣት ፍቅር፣ ለልጆቹ በሚያደርገው ነገር ይሄ አምልኮ ነው። አንድ ሰው በስራ ቦታ ላይ በቅንነትና በታማኝነት ለአሰሪ ወይም ለአለቃው በመገዛት መስራት ይሄ ራሱ አንድ አምልኮ ነው። ስለዚህ አምልኮ ብዙ ነው። ይሄ በመዝሙር ብቻ የምንገድበው አይደለም። ግን እስኪ ስለ አምልኮ ስናነሳ በዝርዝር እናንሳቸውና ምን ልናነሳ እንችላለን? እንደ ምሳሌ አድርገን ልናነሳቸው ከምንችላቸው ነገሮች እግዚአብሔር በቃሉ ውስጥ ያዘዙን ነገሮች አሉ። እንድንፈጽማቸው፣ እንድናደርጋቸው፣ ደግሞ እንዳናደርጋቸው ያዘዘን ነገሮች አሉ። እነዚህን ነገሮች በማድረግና ባለማድረግ ለእግዚአብሔር ያለንን መገዛት እናሳያለን ማለት ነው በተግባር። ስለዚህ የእግዚአብሔር ፈቃድና ሐሳብን ራሳችንን በማስገዛት ፈቃዳችንን በማስገዛት ስሜታችንን በማስገዛት ሁለንተናችንን በማስገዛት ለእግዚአብሔር ያለንን አምልኮ የምናቀርብበት አንዱ መንገድ ነው። ስለዚህ አንዱ መገዛት ለእግዚአብሔር ሐሳብና ፈቃድ ራሳችንን ማስገዛት ይሄ አንዱ የአምልኮ መልካችን ነው ማለት ነው። ደግሞ ክፉ እኮ ከወደቀበት አንዱ ነገር እኮ ራሱን ከእግዚአብሔር ጋር እንዲመለክ ስለፈለገ ነው። ወይም ደግሞ መላእክቱ ለኔ እንዲገዙ ያስፈልጋል በማለት እኮ ነው እኮ ከእግዚአብሔር ትእዛዝ አፈንግጦ በመውደቁ ከዛ ከሚያል ክብሩ የወደቀበት እኮ አንዱ ምክንያት እኮ ከእግዚአብሔር ጋር አምልኮ መካፈል ስለፈለገ ነው። እንዲሁ ደግሞ አዳምም የወደቀበት ትልቁ ምክንያት የእግዚአብሔርን ትእዛዝ ባለመፈጸሙ ነው። ያ ማለት እግዚአብሔርን ባለማምለኩ ነው ማለት እንችላለን። ምክንያቱም የእግዚአብሔርን ትእዛዝ መፈጸም ማለት አምልኮ ከሆነ አዳም ከእግዚአብሔር ትእዛዝ ሸርተት አለ፣ እግዚአብሔርን አላመለከም ማለት ነው። ለምሳሌ የስጋ ፈቃዳችን ሐሳብ ብቻ የምንገዛና ለዛ ነገራችን የምንታዘዝ በራሳችን ላይ ራሳችን አምላክ ሆነናል ማለት ነው። ገብቷል? አንዳንድ ሰው ለገንዘብ የሚገዛ ሰው አለ። በቃ ገንዘብ በሱ ላይ ምን ሆኗል? ሰልጥኗል ማለት ነው። ሆዳቸው አምላካቸው እኮ ተብሎ ራሱ ተጽፏል። ስለዚህ በአንተ ላይ ሰልጥኖ ለዛ ነገር ፈቃድህንና ማንነትን ለዛ ነገር እስካገዛ ድረስ ያ ነገር በአንተ ላይ ምን ሆኗል? ሰልጥኖብሃል ማለት ነው። ራስን ለዛ ነገር ባሪያ አድርገሃል ማለት ነው። ታዛ ተገዝተሃል ማለት ነው። ስለዚህ ሰው በተለያየ ነገር ራሱን ለብዙ ነገሮች ሊያስገዛ ይችላል። ገብቷል? ለጨለማው ስልጣን ልትገዛ ትችላለህ። በኃጢአት ምክንያት ለኃጢአት ባሪያ ልትሆን ትችላለህ። በልዩ ልዩ መንገድ የጣዖት አምልኮ አሁን አይተህ ከሆነ ገንዘብን መውደድ እንደ አንድ የጣዖት አምልኮ ይታያል። ገብቷል? ምን ማለት ነው? ያ ሰው ገንዘብን ከመውደዱ የተነሳ ማንነቱ ራሱን ለገንዘብ አስገዝቷል ማለት ነው። ስለዚህ ያ ነገር ገንዘብ በሱ ላይ ምን ሆኗል ማለት ነው? ጣዖት ሆኖበታል ማለት ነው። ስለዚህ ይሄንን ሰው ቀርበ እግዚአብሔርን እኮ ክዳል፣ እግዚአብሔርን እኮ እያመለክ አይደለም ብለህ ብትጠይቀው እግዚአብሔር ሊል ይችላል፣ ግን በተግባር ምን ይሆናል ማለት ነው? አንዳንድ ጊዜ ያ የምንገዛለት ነገር ያን የዛን ፈቃድና ሐሳብ ካደረግን ለዛ ነገር ምን አድርገናል? ሰብሚት አድርገናል፣ ተገዝተናል ማለት ነው። ስለዚህ ያን ነገር ሳናውቀው ያ ነገር እያመለክነው ነው ማለት ነው። ስለዚህ በዚህ መሀል ላይ አንድ ጥያቄ ልጠይቅ። በጣም ብዙ ጊዜ ከምገረምበት ነገር እና ከምደነቅበት ነገር እንደገና በልቤም ቅርብ ከምሰኝበት ነገር አንዱ ነገር ቁጭ ብሎ የእግዚአብሔርን ቃል መስማት አምልኮ ነው። ምክንያቱም አንዱ የታዘዝነው የእግዚአብሔርን ቃል እንድንሰማ እግዚአብሔርን ደስ የሚሰኝበት ነገር ነው። እግዚአብሔር ምን ይወዳል ነው። ገብቷል? እግዚአብሔር ከምናደርገው ነገር ቁጭ ብለን ቃሉን እንድንሰማ ይፈልጋል። ገብቷል? ስለዚህ ከዚህ አንጻር እግዚአብሔር የሚወደውና የሚፈቅደውን ነገር ማድረግ አንዱ ለእግዚአብሔር መገዛት ምልክት ስለሆነ እግዚአብሔር ደግሞ በጣም ምን ይፈልጋል ካልከኝ ቃሉን እንድንሰማ ቁጭ ብለን እንድንማር ይፈልጋል። ስለዚህ አንዱ ቁጭ ብሎ መስማት የቃሉን ወተት መጣ ጌታ ኢየሱስ ያው የምንማረው ወንጌል ነው አይደለም? ኢየሱስን እየበላ ነው። ስለ ጌታ ስንማር ስለ ኢየሱስ ስናጠና ኢየሱስን እየበላ ነው እየጠጣ ነው። ስለዚህ ይሄ አንዱ የእግዚአብሔር ፍቃድና ሐሳብ ስለሆነ አንዱ አምልኳችንን የምንገልጸው የእግዚአብሔርን ቃል በመስማት ውስጥ ምክንያቱም በምን መሰለ ነገር ያነሳው በጣም ብዙ ሰው የእግዚአብሔርን ቃል ሲሰማ ይደነዝዝና ልክ መዝሙር ሊነሳ ሲል አሁን እስቲ እናምልክ ብሎ ይነሳል እና ያ ቃሉ ሲሰማ ምንድነው እያደረገን ያለ ነው? እያመለክን እኮ ነው። ሰው ቁጭ ብሎ ቃሉን በሚሰማበት ሰዓት እኮ እግዚአብሔርን እያመለከ ነው። ቃሉን ሲሰማ የሚጠቀመው በርግጥ እሱ ነው።
የሚታነጸው እሱ ነው፣ የሚገሰጸው እሱ ነው፣ የሚሰራው እሱ ነው፣ ጥቅሙ ለሱ ነው። ግን እግዚአብሔርን በዛው ወርሺፕ እያደረገ ነው፣ እያመለከ ነው፣ ለእግዚአብሔር እየታዘዘ ነው። ምክንያቱም ቃሌን የሚሰማ በእርጋታ ይቀመጣል ከመከራ ከስጋቱም ያርፋል ካለ ሰው ቃሉን ሲሰማ ከመከራ ስጋት ያርፋል። ስለዚህ ቃሌ እኮ ያሳርፋል፣ ቃሌ እኮ ከሚመጣውም ከስጋቱም ከመከራውም ያሳርፋል የሚለውን የእግዚአብሔርን ቃል ስትሰማ ለእግዚአብሔር የተገዛ ነው። እሺ እየተሸነፍክ ነው እኮ ማለት እኮ ነው። ለመገዛት ማለት አንደኛው መሸነፍ ነው፣ ለእግዚአብሔር መሸነፍ። እሺ ማለት ሰሚት ማድረግ ዝቅ ማለት ማለት ነው። እና ሰው የእግዚአብሔርን ቃል ሲሰማ እያመለከ ነው። መዝሙር ሲዘመር ብድግ ብለህ ላምልክ ማለት በራሱ ስህተት ባይሆንም ግን ቁጭ ብለህም እኮ መጀመሪያ ቃሉን ስትሰማ እኮ እያመለክ ነው። እንዲሁም ከምንም በላይ ጌታ ደስ በሚሰኘው ነገር በዚህ ነው፣ ቃሉን በመስማት ውስጥ ብዙ ነገር ስላለ ማለት ነው። እና ቃሉን መስማት በጣም ትልቅ እንድንሰማ ይፈልጋል፣ በጣም እንድንሰማ ይፈልጋል። አንዳንድ ጊዜ ያው ሁለት ጆሮ አንድ አፍ የተሰጠንም እኮ በምክንያት ነው አይደለ? መስማት የሚባለው ነገር እግዚአብሔር ቃሉን እንድንሰማው በጣም ነው የሚፈልገው። ስለዚህ ያን ቃል ቁጭ ብሎ መማር፣ እግዚአብሔርን ቃል ማጥናት፣ ማንበብ፣ ቃሉን ማሰላሰል፣ ይሄ ነገር ከምንም በላይ ቅድሚያ የሚሰጠውና ምክንያቱም ዝማሬዎቻችን ራሱ እኮ ከዛ ይመርጩ ናቸው። ከእግዚአብሔር ቃል መነሳት አለባቸው። እንደ እግዚአብሔር ቃል ለእግዚአብሔር የምናቀርበው ነገር በሙሉ እንደ እግዚአብሔር ቃል መሆን አለበት። ስለዚህ የእግዚአብሔርን ፈቃድና ሐሳብ ተረድተን የእግዚአብሔርን ማንነት ተረድተን ከእግዚአብሔር ማንነት አንጻር የምናቀርባቸው ነገሮች ስለሆኑ ዝማሬን በለው የትኛውም ነገር ወደ እግዚአብሔር የምናቀርበው ነገር በጣም ትክክል። ምክንያቱም መዝሙር ያሳኘው እኮ ዜማው እኮ አይደለም፣ ከበሮ አይደለም፣ ክራሩ ወይም ደግሞ የሙዚቃ መሳሪያ መጫወቻው እኮ አይደለም፣ ወይም ደግሞ የሚጫወተው ሰው አይደለም። መዝሙር የሚያደርገውና ወርሺፕ የሚያደርገው አምልኮ እኮ የሚያደርገው በመዝሙር ውስጥ ያለው የእግዚአብሔር ቃል ነው። የእግዚአብሔር ቃል ከሌለ ደግሞ መዝሙርን ምን መዝሙር ያስፈልግ ይችላል? ስለዚህ መዝሙር ራሱ የሚገኘው በእግዚአብሔር ቃል ውስጥ። ስለዚህ የእግዚአብሔርን ቃል ሳትሰማ የእግዚአብሔርን ቃል በመስማት ውስጥ አምልኮ ሳትፈጽም መዝሙር ሲዘመር ብቻ ብድግ ብለህ የምትነሳ ከሆነ ምናልባትም የሆነ ችግር አለብህ ማለት ነው። ራስን ልትመረመር ይገባል ማለት ነው። እንደ እግዚአብሔር ቃል የሆነ መዝሙር ነው መዝሙር ራሱ የሚያሳየው። ስለዚህ መዝሙር ለእግዚአብሔር ማቅረብ አምልኮ ነው፣ ትልቅ አምልኮ ነው። ግን ደግሞ የእግዚአብሔር ቃል ሲነገር የእግዚአብሔር ቃል ሲሰበክ ስለ እግዚአብሔር ሲወራ ድንዝዝ ባለ ማንነት ቁጭ በለ ልክ መዝሙር ሊዘመር ሲል አሁን ላምልክ ብለህ የምትነሳ ከሆነ አንተ ጋር ነው ችግር ያለው ማለት። አንዳንድ ጊዜ ምናልባት እንደዚህ ከዝማሬ ጋር በተያያዘ እንደዚህ የሚያነቃቁን ነገሮች ከቃሉ ጋር ካልተያያዙ ምናልባት ከድምፅ ሲስተም ጋር ከተለያዩ ነገሮች ጋር የተያያዘ ከዜማ ጋር የተያያዙ ነገሮች ናቸው እንጂ በዛ ውስጥ ያለው የእግዚአብሔር ቃል ላይሆን ይችላል ማለት ነው። የእግዚአብሔር ቃል ውስጥን የማነጽ ለአምልኮ የሚያነቃቃ ነገር ሙዚቃው መሳሪያ ነው ሊሆን ይችላል፣ መመርመር ሊሆን ይችላል። ስለዚህ ለቃሉ ያለን ታማኝነት በጣም መሰረታዊ ነገር ነው ማለት ነው። ስለዚህ ቃሉን መስማት የበለጠ ሞቲቬት ሊያደርገን፣ የበለጠ ሊያነቃን፣ የበለጠ ወደ እግዚአብሔር ሊያቀርበን የሚችለው ነገር ቃሉ መሆን አለ። በጣም ትክክል። ስለዚህ ለእግዚአብሔር ቃል ሁልጊዜም ቢሆን የነቃ መንፈስ ሊኖር ይገባል ማለት ነው። ሌላው በጣም ብዙ ሰው የማይመስለው በመጸለይ ውስጥ እግዚአብሔርን እያመለከ እንዳለ አድርጎ የማያስብ ይኖራል። ምክንያቱም ጸሎት ስንል ሁልጊዜ በእርግጥም እኛ የተቃኘንበት ነገር ይመስለኛልና ጸሎት ስንል ብዙ ጊዜ ልመና ይመስላል እና እግዚአብሔርን የሆነ ነገር እየጠየቅ ነው እንጂ እግዚአብሔርን እያመለክ ነው እግዚአብሔርን እያከበር ነው እንዳለ አናስብም። በዚህ ጉዳይ ምን ትላለህ? ያው በጸሎት ውስጥ በጣም ብዙ ነገሮች አሉ። በጸሎት ውስጥ ምስጋና አለ፣ በጸሎት ውስጥ ምልጃ አለ፣ በጸሎት ውስጥ በጣም ብዙ ነገር ነው ሊኖር የሚችለው እና በመጀመሪያ ለጸሎት ስትንበረከክ ገብቷል እግዚአብሔር ይሰማል፣ እግዚአብሔር ያያል፣ እግዚአብሔር ይመልሳል ብለህ አምነህ ነው የምትጸልየው። ስለዚህ አንዱ ማሳያ ነው እግዚአብሔር እንደምናመልከው ለእግዚአብሔር እንደምንገዛ እንደምንታዘዝ አንዱ ማሳያ ነው መጸለይ። ስለዚህ ጸሎት አንዱ እግዚአብሔርን የማምለክ መንገድ ነው ብለን ማሰብ እንችላለን። በጣም ትክክል። አዎ ልክ ነው። ጸሎት ልመና አለው፣ ምልጃ አለው፣ ምስጋና አለው። ልክ ነው። ግን ቅድም ጆ እንደተናገረው አንድ ነገር ማሰምረው እግዚአብሔር ይሰማል፣ እግዚአብሔር ያደምጣል፣ እግዚአብሔር ይመልሳል ብሎ ይሄንን ብሎ መጸለይ በራሱ አምልኮ ነው። ምክንያቱም ይሄን አሁን እኔ የምጠይቀውን ነገር ያደርጋል ያልከው ነው፣ ትችላለህ ያልከው ነው። ይሄን ደግሞ እግዚአብሔር ይወደዋል፣ ኤልሻዳይነቱን ይወደዋል፣ ሁሉም ማድረግ መቻል አንተ ማመንን ይወደዋል። ምክንያቱም እግዚአብሔር
ቀርቦ ሳለ ጥሩት ተብሏል። እግዚአብሔርን ለምኑት ይሰጣችኋል ተብሏል። ስለዚህ እግዚአብሔር የሚለመን አምላክ መሆኑ፣ የሁሉ ገዢ መሆኑ፣ ሁሉን የሚሰማ መሆኑ፣ በሁሉ ስፍራ እንዳለ መሆኑን በሁሉ ስፍራ እንዳለ ማመን በራሱ ይሄ ትልቅ አምልኮ ነው። በጸሎት ውስጥ ስንጸልይ እኛ የሆነ ነገር ነው እየጠየቅን ሊሆን ይችላል፣ ወይ አዝነን መጽናናትን ፈልገን ሊሆን ይችላል፣ ወይም ደግሞ ተከፍተን ሊሆን ይችላል። በየትኛው ስሜት ልንሆን እንችላለን፣ ግን ከዚህ ነገር የምታወጣን አንተ ነህ እያልን ነው በዛው። ስለዚህ ይሄ ትልቅ አምልኮ ነው። ከኔ በላይ ያለ አካል አለ፣ ከኔ አቅም በላይ ሆኖ ነው ጌታ አለ፣ ገብቷል። ይሄንን ማድረግ የሚችል አለ ብለን ሰሚት እያደረግን ነው። ስንንበረከክ ለእግዚአብሔር መገዛታችንን እያሳየን ነው። ስለዚህ አንዱ መገዛት፣ አንዱ መታዘዝ ይሄንን ያሳያል። እዚህ ጋር አንድ ነገር ማንሳት ያለበት ስንጸልይ ወደ ማን ነው የምንጸልየው የሚለው ነገር ነው። ገብቷል። መሰረታዊ ነገር እኛ አማኞች ወደ እግዚአብሔር እንጸልያለን። ገብቷል። ከዚህ ውጭ የሚደረጉ እንቅስቃሴዎች ጸሎት አንዱ መገዛት ወይ ደግሞ አምልኮ ነው ካለ ወደ ሌላ የሚደረግ ጣዖት አምልኮ ይሆናል ማለት ነው። ጸሎትን የሚሰማው እግዚአብሔር ነው። ጸሎትን የሚቀበለው እግዚአብሔር ነው። ስለዚህ በሁሉ ቦታ የሚገኘው የሁሉን ጸሎት መስማት የሚችለው እግዚአብሔር ነው ብለን እያወጅን ነው ማለት ነው። ስለዚህ ወደ እግዚአብሔር ስንጸልይ እያመለክን ነው ማለት ነው። ከዛ ውጭ ሲሄድ ጣዖት አምልኮ በጣም ተጠቅም። ስለዚህ አማኝ ሁልጊዜም ቢሆን ዘወትር መጸለዩ አምልኮን እየፈጸመ ነው። አንድ ቀን ሳልጸልይ በቀር እግዚአብሔርን ሳላመልክ ቀረው ማለት ነው። አንድ ሰው እግዚአብሔርን ሳያመልክ መዋል ማደር በራሱ እንዴት በላ ኃጢአት ነው ባሌለውም፣ ግን ትክክል አይደለም። አንድ አማኝ በእግዚአብሔር ፊት ሳይጸልይ ማደር የለበትም። ስለዚህ ሰው ሳይጸልይ ካደረ፣ ሳይጸልይ ከዋለ፣ ሳይጸልይ ከወጣ፣ ሳይጸልይ ካመሸ እግዚአብሔርን ሳያመልክ እየቀረ ነው። ምንም ቢሆን የምንጸልየው ለጥቅማችን ቢሆን፣ ለምሳሌ ብዙ ጊዜ እኮ እግዚአብሔርን ካመሰገን ነው በኋላ ልመና አለ አይደለ? ብዙ ነገር በህይወታችን በሚያስፈልገን ነገር እኮ እንለምነዋለን። በጉድለታችን ቢሆን እንዲሞላለን፣ በችግራችን ቢሆን ከዛ ችግር ነፃ እንዲያወጣን፣ ታመን ከሆነ ከዛ ህመም እንዲፈውሰን እንጸልያለን። ደግሞ መልጃለን አይደለ? ስለ ብዙ ሰዎች በልባችን በሚመላለሱ ሰዎች የምንቃትትላቸው ሰዎች አሉ። እባክህ ከላይን ተመልከት፣ እባክህ ሀገራችንን ተመልከት፣ እባክህ ሁኔታውን ተመልከት፣ እባክህ የኑሮ ውድነቱን ተመልከት ብለን የምንቃትትበት ነገር አለ። ይሄ ሁሉ አምልኮ ነው። ስለዚህ ሳናመልክ ልንሆን አንችልም። አማኝ ይሆን እግዚአብሔርን ሳናመልክ ልንውል አንችልም። በዚህ ውስጥ ግን እግዚአብሔርን እያመለክን ነው። ስለዚህ ሁልጊዜም ቢሆን ዘወትር በመጸለይ ውስጥ እግዚአብሔርን እናመልካለን። ሌላው ደግሞ እግዚአብሔርን ከምናመልክበት አንዱ መንገድ ደግሞ መልካም ስራ፣ እግዚአብሔር መልካምን ስራ እንድንሰራ ታዘናለኝ እና ይህንን መልካም ስራ ማድረግ በእግዚአብሔር ፊት እውነተኛ አምልኮ እንደሆነ የእግዚአብሔር ቃል ይነግረናል። ስለዚህ ድሆችን ማሰብ፣ የተቸገሩትን ማሰብ፣ የታመሙትን መርዳት፣ ይሄ ሁሉ በእግዚአብሔር ፊት እንደ አምልኮ ይታያል ማለት ነው። በጣም ትክክል። እንደውም ጌታ ኢየሱስ በማቴዎስ ምዕራፍ 7 ላይ የተናገረው አንድ ክፍል አለ አይደለ? ስራብ ተርቤ ያላበላችሁኝም፣ ተጠምቼ ያላጠጣችሁኝም፣ ታርዤ ያላለበሳችሁኝም፣ እስር ቤት አልጠይቃ። ይሄ ሁሉ ነገር እኮ ይሄ ነገር እግዚአብሔር ማምለክ ነው። ኦፍ ኮርስ ማምለክ ነው። ወደ ጌታ እስከምንሄድ ድረስ ወይም ጌታ እኛ መጥቶ እስከሚወስደን ድረስ ዝም ብለን እግዚአብሔርን በዝማሬ ቃሉን በመስማት ብቻ አይደለም የምናመልከው ላላመኑ ሰዎች፣ ላመኑ ብቻ አይደለም ላላመኑ ሰዎች በመንገድ ላይ በምናገኛቸው ሊሆን ይችላል፣ በስራ ቦታ በምናገኛቸው ሊሆን ይችላል፣ በየትኛውም ቦታ ላይ በምናገኛቸው ሰዎች የምናደርገው መልካም ነገር፣ ጸልዩልን ለሚሉን ሰዎች በመጸለያቸው በብዙ መንገድ በመልካም ስራዎች መልካም ስራዎችን ብዙ ዝርዝሩስ እንኳን ጠልቀን ባንገባ በብዙ መልካም ስራዎች የእግዚአብሔርን በብዙ ስራዎች እግዚአብሔርን ልናመልክ እንችላለን። ያው መገለጫው ገብታን እምነታችንም ወይንም አምልኳችንም የሚገለጠው በንግግርና በወሬ ብቻ አይደለም። ምክንያቱም ያንን ካደረግን ግብዞች ነው ማለት ነው። ነገር ግን አምልኮ በምን ይገለጣል? ማመናችን በምን ይገለጣል ከተባለ በስራ ነው የሚገለጠው። አንድ ሰው አምኛለሁ ስላል አይደለም፣ እኛ ፍሬውን ነው የምናየው። የዛ ሰው ላይ ምን ተገለጠ ነው? ፍቅር ይታይበታል ወይ ነው? በጎነት ይታይበታል ወይ ነው? ቸርነት ይታይበታል ወይ ነው? መልካም ስራ የምንላቸው እነዚህ ናቸው። ጌታ ያዘዘን ለሰዎች እንቆረሳለን ወይ? ገብቷል? እንሰጣለን ወይ? እጃችን ለጋሾች ልግስና አለ ወይ? ገብቷል? በዚህ ሁኔታ ውስጥ የማይገለጥ ነገር ዝም ብለን እናመልካለን፣ ቃሉን እናነባለን፣ ወይንም ደግሞ የተለያየ ነገሮችን እያለን እነዚህ ነገሮች በፍሬ የማይገለጡ ከሆነ አምልኳችን ጥያቄ ምልክት ውስጥ ይገባል። ስለዚህ አምልኳችን ወይንም ደግሞ እምነታችን በምን ይገለጣል? አንዱ መገለጫው ምንድነው?
መልካም ስራ የሚባለው ነገር በመልካም ስራ ውስጥ አሁን አንተ ቀደም እንዳልከው ባለን በቤተክርስቲያን ውስጥ ሊሆን ይችላል ህብረት በምናደርግበት ወይም ደግሞ በአካባቢያችን ያለንን ነገር ከመቁረስ ከመስጠት ከማካፈል ገንዘባችንን ሊሆን ይችላል በዚህ በመስጠት ውስጥ ጊዜያችንን ሊሆን ይችላል ዕውቀታችንን ሊሆን ይችላል በዚህ ውስጥ ለቤተክርስቲያናችን ወይም ደግሞ ላለንበት ህብረት እንዲሁም ደግሞ ለአካባቢያችን በመናደርገው ነገር ሁሉ ለእግዚአብሔር አምልኮ እንፈጽማለን የግድ አምልኮ ቀደም እንዳልናቸው በመዘመር የእግዚአብሔርን ቃል በመስማት ብቻም አይደለም ሰው በጌታ በኢየሱስ ክርስቶስ የሚያምን ከሆነ እምነቱ በስራ ይገለጣል ይታያል በስራ በመልካም ስራ ይገለጣል በደግነት ይገለጣል በርህራሄ ይገለጣል በፍቅር ይገለጣል ሌላው ምስክርነትና አገልግሎት ነው እግዚአብሔር መገዛታችንን እግዚአብሔር እንደምናመልክ የሚያሳየው አንዱ ነገር ምስክሮች መሆን ይጠበቅብናል እኛ ብዙ የተደረገልን ነገር አለ እግዚአብሔርን በጎነት ልንናገር የተጠራን የተመረጥን ትውልዶች ነን ስለዚህ አንዱ የምናሳይበት ነገር ምንድነው ምስክር በመሆን ማለት ለእግዚአብሔር በጎነቱን እየተናገርን ማዳኑን እየተናገርን የእግዚአብሔርን መልካም ስራ የምንናገር እስከሆነ ድረስ አንዱ በአገልግሎት የምንገልጠው የአምልኮ ክፍል ነው ማለት በጣም ትክክል ምክንያቱም እኔ እናንተ ራሳችን ወክለን አሁን ስናወራ ከዚህ ቀድሞ የነበረው በጨለማ ነበረን ሙታን ነበረን በበደላችንና በኃጢአታችን የቁጣ ልጆች ነበረን ከእግዚአብሔር ጽድቅ ሩቅ የነበርን ነበረን ደግሞ ለተስፋውም የተስፋው ኪዳን ውስጥ ያልነበርን ነበረን አሁን ግን ያ ሁሉ ነገር ተቀይሯል በክርስቶስ ምክንያት ከሞት ወደ ህይወት ከድቅድቅ ጨለማ ወደሚደነቀው ብርሃን ከውርደት ወደ ክብር ከእግዚአብሔር ጠላቶች ከመባል የእግዚአብሔር ልጆች ወደ መባል ተቀይረናል ይሄ ነገር በህይወታችን ፍሬ አፍርቶ በኃጢአት ልምምድ ውስጥ ከነበርንበት ነገር ወጥተን አሁን በጽድቅ ልምምድ ውስጥ ነን ያለነው ስለዚህ ለሰዎች መመስከር አለብን በኃጢአት ውስጥ የተጨማለቀ ሰው ካገኘን ከዚህ ሁሉ የሚያወጣ አንድ አዳኝ አለ ጌታ የሚባል ጌታ ኢየሱስ የሚባል አዳኝ አለ ከዚህ ጭምልቅልቅ ካልኩበት ነገር ነፃ ያወጣሃል እኔ ምስክር ነኝ እኔ እንደዚህ ነበርኩኝ እኔ እንደዚህ ነኝ ብለን መመስከር አለብን እንጂ የዳነውን ነገር ብቻ በውስጣችን ይዘን ለማንም ሳንመሰክር ለማንም ሳናወራ ማዳኑን ሳንገልጥ የንጉስ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ ተብለን እኛ ግን ለርስቱ ነገ ለሚገለጠው ሁሉ ሊወርስ ወደ ተዘጋጀው ርስት ሰፊ ለሆነው ርስት ምስክር ካልሆን ለንጉሱ ካህን ካልሆን ካህን ማለት አገልጋይ ነው አገልጋይ ካልሆን ምንም ትርጉም አይኖረውም በጋን ውስጥ እንደተቀመጠ መብራት ነው የምንሆነው ስለዚህ የምስክርነት ህይወት ሊኖረን ይገባል በህይወታችን በዙሪያችን ላለገኘናቸው ሰዎች ሁሉ ጌታ ኢየሱስ ያድናል ከጨለማ ነፃ ያወጣል ከሞት እስራት ነፃ ያወጣል ያድናል ይታደጋል ህይወት ይሰጣል ይህ ሁሉ በማድረጋችን ውስጥ ምን እናደርጋለን እግዚአብሔርን እያመለክነው ነው እውነተኛ አምልኮ ነው እውነተኛ ምስክርነት እውነተኛ አምልኮ ነው ይሄ እዚህ ጋር አገልግሎት ብለን ስናነሳ በጣም ልዩ ልዩ አገልግሎት ነው ያለው ሰው በተለያየ መንገድ ሊያገለግል ይችላል የእግዚአብሔር ጸጋውን የሰጠው እንዳልከው በወንጌል ምስክርነት በወንጌላዊነት ያገለግላል መጋቢ ሆኖ በመጋቢነት ያገለግላል አንዳንዱ ደግሞ በጣም ብዙ አገልግሎት ነው ያለው እንደ ቤተክርስቲያን ስታስበው የእግዚአብሔርን መንግስት ማገልገል በብዙ መልኩ ነው የሚገለጠው በገንዘቡም ያገለግላል ስለዚህ ግዴታ ውስን አናደርገው ማለት ነው የእግዚአብሔርን መንግስት ማገልገል በጣም ብዙ ዘርፎች እንዳሉት በዚህ አጋጣሚ መገንዘብ ይኖርብናል በተጨማሪም ግን በህይወታችን ባገኘነው አቅጣጫ ግዴታ ቤተክርስቲያን ውስጥና መድረክ መውጣት አይጠበቅብንም ዙሪያችን ባለ አካባቢዎች ለቤተሰቦቻችን በአቅራቢያችን ላሉ ሁሉ የእግዚአብሔርን በጎነት የእግዚአብሔርን ማዳን እግዚአብሔርን መልካም ስራ የመስከር ኃላፊነት አለበት ይሄ አንዱ እግዚአብሔር ያዘዘን ነገር ነው ያንን መታዘዝ ደግሞ አንዱ አምልኮ ስለሆነ በዚህ መልኩ እግዚአብሔርን እናመልካለን እንገዛለን ማለት ነው ሌላው በጽድቅ መኖር ነው በጽድቅ መኖር ስንል ምንድነው በእግዚአብሔር ፊት እሱ እንደሚፈልገው አይነት ምክንያቱም እንዲህ ብሎናል እኔ ቅዱስ ነኝና በኖራችሁ ሁሉ ቅዱሳን ነው ብሎናል ስለዚህ ሰው በህይወቱ ቅዱስ ሆኖ ሊኖር ይገባል ምክንያቱም እኛ የተመረጥነው እዛ አንደኛ የጴጥሮስ መልእክት ላይ እንዳለው ከድቅድቁ ጨለማ ወደሚደነቁ ብርሃኑ የጠራችሁ የእርሱን በጎነት እንድትነግሩ የንጉስ ካህናት የሚለውስ እዛ ውስጥ ለርስቱ የተለየን የእግዚአብሔር ርስት ምን አይነት ሰው ነው የሚኖረው ቅዱስ የሆነ ንጹህ የሆነ ቅዱስ የሆነ ነው የሚኖረው ስለዚህ ሁሉ ጊዜም ቢሆን በቅድስና ልንኖር ይገባል በጽድቅ ልንኖር ይገባል በእውነተኝነት ልንኖር ይገባል አንዳንድ ጊዜ በሰፈር ውስጥ እኮ ሰው ሊመሰክር ይችላል ለምሳሌ ስለመጠጥ ሲነሳ አይ እሱ እኮ አይጠጣም ልትባል ይገባል እሱማ ከተባለ እግዚአብሔርን እያሰደብከው ስለዚህ አረ እሱማ አረ አይጠጣም አረ በጣም ጨዋ ነው
ይሄ በራሱ እግዚአብሔርን ማምለክ ነው። እያስመሰገንክ ነው። ባንተ ውስጥ ያደረውን አምላክ እያመሰገንክ ነው። ነገ ምናልባትም አናውቅም፣ የሚያተም እግዚአብሔር ስለሆነ ነገ ምናልባትም እኮ በአንተ ህይወት ምስክርነት እኚህ የሚመሰክሩልህ እናት ወይም የሚመሰክርልህ ወንድም እኮ ነገ ሊመጣ ይችላል፣ ነገ ሊመጡ ይችላሉ። ምክንያቱም አንተ በጌታን ስላስመሰከር በቃ እንደዚህ ስላደረግ። ስለዚህ ሰው በጽድቅ በመኖሩ ውስጥ እግዚአብሔርን ያመልካል። ቅድም አንድ አይነት ሰው ነጥብ አለ። ሰው አምልኮ ስንል ቅድም መዝሙር ብቻ እንዳልነው ሁሉ እስቲ እግዚአብሔርን እናምልክ ብለህ አሁን አንዱን ሰው ብትጠይቀው ምን መንገድ ላይ አይደል እንዳለው ቤተክርስቲያናት ሊልይ ይችላል። አምልኮ ከቦታ ጋር ስለተሰፋ ማለት ነው። ግን አይደለም፣ አምልኮ ከስፍራ ጋር ይሰፋ። እንደውም ጌታ ኢየሱስ ወደ ሳምራዊቷ ሴት ሲሄድ ምንድን ነው ያለው? እኛ በገሪዛን እናመልካለን፣ እናንተ ግን እውነተኛ አምልኮና እውነተኛ ስግደት ያለው በኢየሩሳሌም ነው ትላላችሁ። ግን መሲሁ ሲመጣ ግን ሁሉን ይነግረናል ስትል እግዚአብሔር የሚመለከው በእውነትና በመንፈስ ነው፣ እርሱም አሁን ሆኗል ብሏታል። ስለዚህ እውነተኛ አምልኮ በቦታም አይወሰንም፣ እውነተኛ አምልኮም በዝማሬም አይወሰንም፣ እውነተኛ አምልኮ በምስክርነትም ብቻ አይወሰንም። እውነተኛ አምልኮ ሁልጊዜም ቢሆን እግዚአብሔርን በሚያስደስተው ሁሉ ነገር ውስጥ አምልኮ አለ። እዚህ ጋር መገንዘብ ያለብን ነገር ቅድም አንተ ያነሳኸው ምንድነው? በጊዜ አይገደብም፣ በስፍራም አንወስነውም። እግዚአብሔር ለዘላለም በእኛ ውስጥ ሊኖር በልባችን ውስጥ አለ። እግዚአብሔር ከኛ ጋር አለ። መቼ ሁል ጊዜ በየትኛውም ቦታ በምንገባበት ሁሉ እግዚአብሔር አብሮን አለ። ስለዚህ ለእግዚአብሔርን ለማምለክ እግዚአብሔርን ለመታዘዝ የእግዚአብሔር ፍቃድ ሐሳብ ለማድረግ ጊዜ ቦታ የምንገድበው ነገር አይኖርም። ስለዚህ አሁን ያለንበት ኪዳን እግዚአብሔርን ጊዜና ስፍራ ወስነን የምናመልክበት ወይ የሆነ ሰረሞኒዎችን እንትን አድርገን የምናመሰግንበት ወይ የምናመልክበት ሳይሆን በየትኛውም አይነት ሁኔታ ውስጥ እግዚአብሔር የምናመልክበት ህይወት ውስጥ ነው ያለነው። ስለዚህ በህይወት እግዚአብሔር የሚመለክበት በእውነትና በመንፈስ የሚመለክበት ዘመን ስለሆነ አንድ ነገር ማስተዋል ያለብን ለእግዚአብሔር ሁል ጊዜ በአምልኮ ውስጥ መሆናችን፣ ስንበላ ስንጠጣ እንኳን ለእግዚአብሔር ክብር ነው የምናደርገው። እያንዳንዱ ነገር በእግዚአብሔር ፊት የምናደርገው እንደ እግዚአብሔር ፍቃድና ሐሳብ የምናደርገው እስከሆነ ድረስ በእግዚአብሔር ፊት ፍቃዱና ሐሳቡን ከፈጸምን እግዚአብሔርን እያመለክን ነው ማለት ነው። ስትከታተሉት የነበረው የጌታ ቲዩብ ነው። ለዛሬ አንስተን ወደ እናንተ ስንወያይ የነበረው ሐሳብ እውነተኛ አምልኮ ምንድነው በሚለው ነበረ። እስካሁን ስትከታተሉት የነበረው እናንተም እንድትጠቀማችሁበት ተስፋ እናደርጋለን። ይህንን አገልግሎት ለብዙዎች እንዲዳረስ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በጌታ ፍቅር እንጠይቃለን። ደግሞ በሚቀጥለው በሌላ ቪዲዮ እንገናኛለን። የጌታ ጸጋና ሰላም ይብዛላችሁ።